በየፊ ነው። አንድ አቅጣጫ አይደለም ነገራቸው። ሁሉም የእሱን ስሜት ቤተክርስቲያን እንድታንጸባርቅ ይፈልጋል። ቤተክርስቲያን ግን ራሷን ሆና ነው መሄድ ያለባት። ከማንኛውም ፖለቲካ ነፃ ሆና ወንጌልን እየሰበከች ወንጌልን ለልጆቿ እያስተማረች የወንጌልን አዝመራ በልጆቿ ሕይወት እየዘራች የምዕመናንን ልብ በዕርፈ መስቀሉ እያረሰች እያለሰለሰች የእግዚአብሔርን ቃል ዘርታ የእግዚአብሔር ቃል በልጆቿ ሕይወት አፍርቶ በቤታቸው እምነታቸውን ሳይቀይሩ ሳይለውጡ እንዲኖሩ ማድረግ የቅድስት ቤተክርስቲያን ትልቁ ድርሻ ነው። በዳይጸ ልሳንም አንዳንድ ጊዜ ሰዎች አስበውን በሚናገሩት ብዙ ጊዜ ቤተክርስቲያን አላስፈላጊ ዋጋ እየከፈለች ስለሆነ ሊቃውንቱ፣ ባለቅኔዎቹ፣ ሰባክያኑ እግር መንገዱን ብዙም እንለው ብዙም እንሰብከው ብዙም እንናገረዋለንና በዛው በራሳችን ቋንቋ በራሳችን ቤት ለእግዚአብሔር የሚገባውን ለሁሉም የሚሆነውን ማቅረብ ከኛ ይጠበቃል። እግር መንገዱን ነገር ካነሳው ዘንድ ምክንያቱም ቤተክርስቲያን የሁሉም እናት ናት። የሁሉም የደጋፊውም፣ የተቃዋሚውም፣ የበሽተኛውም፣ የጤነኛውም፣ የምሁሩም፣ የኢምሁሩም የሁሉም እናት ናት። የሁሉም እናት እንደመሆኗ ደግሞ ሁሉንም እየተቀበለች እየመከረች እየገሰጸች እያስተማረች ይዛ መኖር መንፈሳዊ ዓላማዋና ግዴታዋ ስለሆነ የተማርነውም ከሐዋርያት የወረስነው ከነቢያትም ቀደም ብሎ የተማርነው ይህ ስለሆነ በዚህ አይነት በርቱ። ልጆች ቅኔውን ምሁራኑ ቅኔውን ገና ልጆች ወጣቶች እንኳ ሳይቀር ሲነጣጠቁ በጣም ደስ ይላል። ሃይማኖቱን እንደዚህ ስበኩት፣ በቅኔው አመስጥሩት ግሩም በሆነ መልኩ። ስለዚህ ባለን እንጠቀም። ብዙ ልጆቻችንን እያጣን ነው እና ልጆቻችን በቤታቸው እንዲኖሩ አደራ እንትጋ ነው። በአጠቃላይ ግን ሁሉንም በእግዚአብሔር ስም አመሰግናለሁ። እግዚአብሔር ይስጥልኝ። ከተነበበው ወንጌል 2-3 አረፍተ ነገሮችን ለማውሳት ያህል ቅድም የመሰረት ደንጋውን ስንጥል የማቴዎስ ወንጌል ምዕራፍ 16 ቁጥር 18 እና ወደኋላ መለስ ብዬ 17 ሁለት ቁጥሮች ላይ የተወሰኑ አረፍተ ነገሮችን ለመናገር እፈልጋለሁ። ቁጥር 18 ወአንሰ ብለከ ከመ አንተ ኮፍ በደቡባችሁ ኮፍ አንጻ ለቤተ ክርስቲያን ወአናቅጸ ጽዮን ኢይሉዋ፣ አንተ አለት እንደሆንክ እኔ እነግርሃለሁ፣ በዚች አለት ላይም ቤተ ክርስቲያንን እሰራታለሁ፣ የሲኦል በሮችም አይበረታቱባትም። አንተ አለት ነህ፣ በዚች አለት ላይም ክብርት ቤተ ክርስቲያንን እሰራታለሁ፣ የሲኦል ደጆችም አይበረታቱባትም። ይህ ቃል የእግዚአብሔር ቃል። ይህን ቃል ለቅዱስ ጴጥሮስ ነው የሰጠው። ቅዱስ ጴጥሮስን አለት ብሎ ጠርቶታል። ቤተ ክርስቲያንን ወክሎ አለት ነው። በአለት ላይ የተመሰረተ በአለት ላይ የተገነባ በአለት ላይ የተሰራ ዝም ብሎ አይነዋወጥም። ዝናብም ይዝነብ ጎርፍም ይጉረፍ ምንም ይሁን ምን ጽኑ መሰረት ስላለው ባለበት ጸንቶ ይኖራል። ምክንያቱም አለት ስለሆነ መሬቱ። በአንጻሩ በድቦሽት ላይ ከተመሰረተ እሱ ዋጋ የለውም። እስከሚሰራ ምናልባት እንደ ጤናማ ቆጥረነው ልንገነባው እንችል ይሆናል። ከተወሰነ ጊዜ በኋላ ሁሉም እንዳልነበረ ይሆናል። ስለዚህ ቤተክርስቲያን የተመሰረተችው በጽኑ አለት ላይ መሆኑን ይህ ቃል ይነግረናል፣ ያስተምረናል። የሲኦል በሮችም ደጆችም አይበረታቱባትም። ለዚህ ነው በጽኑ አለት ላይ ኦርቶዶክሳዊ ተዋሕዶ ቤተክርስቲያንን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለመሰረታት በየዘመናቱ የሚነሱ ወርቶች ወይም የሚነሳው ማዕበል የሚነሳው ማንኛውም ነገር ቤተክርስቲያኒቱን ለጊዜው የገፋት ይመስላል። ቤተክርስቲያኒቱን ለጊዜው ያነዋወጣት ይመስላል። ቤተክርስቲያኒቱን ለጊዜው
ስም አጠራሯንም የሚያጠፋ ይመስላል። ይሁን እንጂ ቤተክርስቲያን በጽኑ ዓለት ላይ ስለተመሰረተች ጸንታ ኖራለች፣ ወደፊትም ትኖራለች። ትናንትም ነበረች። በዘመናት ብዙ ፈተናዎችን ተቀብላለች፣ ያስተናግዳለች። ብዙ ልጆቿንም አጥታለች። እንደገና ግን ትንሣኤዋን እያበሰረች ማንነቷን በየአደባባዩ አለው እያለች ስትመሰክር ትኖራለች። ለምን? የእግዚአብሔር ቃል ነውና። የእግዚአብሔር ቃል ደግሞ አይሻርም። ሰማይና ምድር ያልፋል፣ ቃል ግን አያልፍም ያለ የእግዚአብሔር ቃል መቼውንም ቢሆን መቼም አያልፍም። አንዳንድ ጊዜ ከእግዚአብሔር ስንርቅ፣ የእግዚአብሔርን ትእዛዝ ስንጥስ፣ እንደ እግዚአብሔር ፈቃድ መመላለስ ሲያቅተን፣ እግዚአብሔር ሲቀየም መዓቱን ሊያመጣ ይችላል፣ ተግሳጹን ሊያመጣ ይችላል። በዛ ጊዜ ብዙዎች ተስፋ የመቁረጥ ንስሐ ገብተን በንስሐ ተመልሰው ወደ እግዚአብሔር ቀርበው እግዚአብሔር ሆይ በድለናል፣ ይቅር በለን፣ ዛሬም ማዳንን እንደ ትናንትናው አድርግ፣ ቅድስት ቤተክርስቲያንን ጠብቅ በማለት ፋንታ ብዙ መከራ የሚያዩ ተስፋ የሚቆርጡ ሰዎች ልናይ እንችላለን። ቤተክርስቲያንን ግን መቼውንም ቢሆን መቼ እግዚአብሔር አይተዋት። ይህ ከታሪክ አንጻር ወደኋላ መለስ ብለን በኢትዮጵያ ቤተክርስቲያን የደረሰውን ብንተርክ ብዙና ብዙ ያነጋግረናል። ብዙ ታሪክ አሳልፋለች የኢትዮጵያ ቤተክርስቲያን። ብዙ ልጆቿን አጣለች የኢትዮጵያ ቤተክርስቲያን። ብዙ ቅርሶቿን አጣለች የኢትዮጵያ ቤተክርስቲያን። የለችም፣ በቃ ከዚህ በኋላም ትንሣኤ የላትም ተብሎም ተነግሯል። ይሁን እንጂ እግዚአብሔር ጠባቂዋ አሳልፎ ለማንም ሰጥቷት አያውቅም። የዛኑ ልጆቿ እንዲባንኑ፣ የደከሙ እንዲበረቱ፣ የሸሹ እንዲመለሱ፣ ለምሳሌ ያህል ደግሞ አለን የሚሉት ከውስጥ ዝምተኞች ሲሆኑ የለንም የሚሉ በልዩ ልዩ መንገድ ሂደው የነበሩትን አነሳስቶ አጀግሞ የክርስትና ምሳሌና አራያ አድርጎ በቤቱ ከፍ ከፍ ሲያደርጋቸውና ቤተ ክርስቲያኒቷ ወደ ጥንት ማንነቷ ወደ ነበረችበት ተመልሳ እንድትታይ ያደረጉ የሚያደርጉ ብዙ ልጆች አሉ። ምክንያቱም አንተ አለት ነህ፣ በአንተ አለት ላይ እናንተ አለትነት መሰረታታለሁ ብሏልና ከዚያ ውጭ የተመሰረተች አይደለች። ዛሬ የመሰረት ድንጋይ አስቀመጥን ስንል የኢትዮጵያ ቤተክርስቲያን መሰረት አንድ ጊዜ የተቀመጠ ነው። የሚሰራውን ህንፃ እንዲህ ይሰራል ብለን አወጅን ማለታችን እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረቷ ኢየሱስ ክርስቶስ ነው። በኋላም በነቢያት መሰረትነት፣ በኋላም በሐዋርያት መሰረትነት እየጸናች ሄደች ነው። የመሰረቱ መሰረት ኢየሱስ ክርስቶስ ነው። ስለዚህ በየጊዜው የምንመሰረታት ቤተክርስቲያን የለችንም። አንድ ጊዜ የተመሰረተች በሕግ በስርዓት በቀኖና ድንጋጌ የተሰጣት ማንም ማን እንደፈለገው የማይገነባት የማያነጻት አሰራሯን፣ አቀማመጧን፣ ጣራዋን፣ ግድግዳዋን፣ በሮቿን፣ መስኮቶቿን ሁለመናው የተለካና የተሰፈረ የማጥበብ የማስፋት ከዚያም ከተመረጡት ቤተክርስቲያን ለክታ ሰፍራ ካስቀመጠቻቸው ውስጥ አንዱን የመምረጥ ካልሆነ በስተቀር በአዲስ መልክ በዘፈቀደ ከዚህኛው ይሄኛው ይሻላል ተብሎ የምናስቀምጠው ነገርም የለንም። ምክንያቱም አንድ ጊዜ ባለቤቱ መስርቷታልና። ስለዚህ ዛሬ ላይ በዚህ የተሰባሰብንበት የሚደነቅ ነው። በጣም ሳላመሰግን አላልፍም። ሰበካ ጉባኤውን፣ መላከ ገነትን፣ አስተዳዳሪውን፣ በአጠቃላይ ታሪክ እንደዚህ ከኋላ ተነስቶ ባለ ታሪኩን ማንሳት መልካም ነው። ዛሬ ታሪክ የሚቀብሩ ብዙዎች ናቸው። ታሪክ የሚያጠፉ ብዙዎች ናቸው። በሰው ታሪክ ባለ ታሪክ የሚመስሉ ያልሰሩትን የሰሩ የሚመስሉ ብዙዎች ናቸው። ያልዋሉበትን እንደዋሉበት አድርገው የራሳቸው የሚያደርጉ ብዙዎች ናቸው። በየትኛውም አቅጣጫ በሚገርም ነው። ግን ባለ ታሪኩን የትናንትናውን ይህ ቦታ እንዴት ተመሰረተ፣ ሲመሰረት እነማን ነበሩ፣ እነማንስ በምን መንገድ አለፉ የሚለውን መሰረቱ። በዚያም ላይ ደግሞ በ3 ወር ጊዜ ውስጥ የህዝቡን ፍላጎት፣ የህዝቡን አንድነት፣ የካህናቱን ህብረት፣
እግዚአብሔርን ለማገልገል እግዚአብሔርን ለማመስገን ቁርጥ ሀሳብ ያላቸው ልጆች እንደነበሩ ያሳያል። በ3 ወር ውስጥ ይህንን አጠናቆ እግዚአብሔር እንዲመሰገን ማድረግ ያንን ታሪክ ይሰማል። እግዚአብሔር ይስጥልን። ነገም ከነገ ወዲያም ደግሞ የታሪክ ባለቤቶች ቤተክርስቲያን ልዩ የሚያደርጋት በጽኑ ዓለት ላይ የተመሰረተችም የሚያሰኛት የዘመን ጎርፍ የማይሸረሽራት የዘመን ማዕበል ገብቶ የማይጥላት የዘመን ወጀቦ የማያንገላታት አንድ ጊዜ የተመሰረተችበትን ዓላማ ይዛ አንግባ እስከ መጨረሻው ግብ ድረስ የምትሸጋገር ስለሆነች ባለውለታቸውን እንደ ባለውለታ ተቀብላ ትሰርቅላቸዋለች። መንግስቱን እንደሚወርሱ ታበስራቸዋለች። እግዚአብሔርን በበጎነታቸው፣ በአርአያነታቸው፣ በምሳሌነታቸው ትጠቀምባቸዋለች። ምክንያቱም በጽኑ መሰረት ላይ የተመሰረተች ስለሆነች። ዛሬም እንግዲህ ለጴጥሮስ በተሰጠው ቃል ኪዳን መሰረት ብፁዕ ነውና በብፁዕነቱ አለት ሆኖ በእሱ አለትነት ቤተክርስቲያን ተመስርታ ማንም በየዘመናቱ በሚነሱ የሲኦል ደጆች የገሃነም ልጆች የማያነዋውጧት፣ የማይገፈትሯት፣ የማይሸረሽሯት ባለችበት ጸንታ የምትኖር መሆኑን የሚነግረን ይህ የእግዚአብሔር ቃል ነው። ይህ አይደለም፣ የእግዚአብሔር ቃል ነው። ደግሞ ምስክሮች ነን፣ አይተናል፣ ወደፊትም እናያለን። እድሜን የሰጠው ሰው በዚህ ዓለም ያለውን እድሜ እንኳ ብናጣው እንደ ክርስቲያን በአጸደ ነፍስ ሆነን ሁሉን እናያለን። አንድ ሰው በክርስትና ሕይወት ሞተ ማለት ፈረሰ፣ አከተመ፣ በሰበሰ፣ በቃው ማለት ስላልሆነ በአጸደ ስጋና በአጸደ ነፍስም ግንኙነት ስላለ፣ ስለዚህ በጽኑ ዓለት ላይ የተመሰረተችው ቤተክርስቲያን ልጆች በመሆናችን እጅግ ደስ ሊለን ይገባልና ደስ ይበላችሁ። ዛሬ የተጀመረውን መሰረት ደግሞ ተፈጽሞ ነገ ላይ ቅዳሴ ቤቱን የምናከብርበትን እግዚአብሔር ቅዱስ ፈቃዱ ሆኖ ያድርሰን ያድርሳችሁ። ጴጥሮስ ለጽኑ ዓለትነት